ያራጎና አይመስልም ነቢያቶች አልቀዋል እኔ ብቻ ቀርቼዋለሁ ከዚህ በኋላ በቃ አለቀልኝ አለ። ለምን እንዳለቀ ጥየላንሳ አራተኛው 10:9 አንብቡት ማቴዎስ ቤት አራተኛ እግዚአብሔር በኤልያስ ውስጥ ትውልድን አየ። አሜን። እዚህ ጋር አሁን ያሜን ያስብላል። አሜን። እግዚአብሔር አራተኛ በኤልያስ ውስጥ ፈርቻለሁ አለቀልኝ ሞትኩ እያለ እግዚአብሔር መጣ። አሜን። እዚህ እግዚአብሔር መጣ ብሏ እግዚአብሔር አልሰማም። አንተ ምንድን ነው የምታወራው? ገና ምን አለኝ ትውልድ አለኝ አለ። ተነስ አሜን ተነስ እንደገና ምኑን ብላ እንጀራው በሱ እንጀራ 40 ቀንና 40 ሌሊት ብለን ሄደ ወደ እግዚአብሔር ምን ተራራ። ስለዚህ እግዚአብሔር ባንቺ ውስጥ ትውልድ አይቷል። አሜን 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 አባሪያ ባንተ ውስጥ ትውልድ አይቷል። እግዚአብሔር ከሁኔታ አልፎ በለው ውስጥ ትውልድ አይቷል። በቃኝ በቃ ሞት የሸተተ ጉዳይ ላይ እግዚአብሔር ሞትን ይገለብጥና ባንተ ውስጥ ወልድናያል። ተነሳለ ኤልያስን ያልሳል ማንን አዛኤልን ይቀበልኛል። ኤልያስ ውስጥ አንደኛ በሶሪያ ንጉስ ላይ አዛኤልን ይቀበልኝ በሶሪያ ላይ ንጉስ ይሁን ዘንድ በማናጅመንት የሆነ አስተዳደር የሆነ ምን የሆነ ፕሬዝዳንት የሆነውን ማንን ይሾምልኝ? አዛኤልን ይሾም አለቀልኝ እያለ እኮ ነው። ሁለተኛው ደግሞ የእስራኤል ንጉስ የሆነውን ኢዩን ምን አድርግልኝ ቀባልኝ። ሶስተኛው ደግሞ ኤልሳ ተናፈ ኤልያስ ሺህ ይወተላ ሾመሮ ሳሱን ጉማን ፍልታ ደፉል ነብይ ታትራ መገኗ ያን ይቶለል ኮኒ ቃል ይጫላ መጋኑ ፉሊ ነው ላፍራት አልባ ኦክና ያናራ ኦካማ ግብ ሐቆ ከተወጠሩ ትኒ ለማዲ አሜን ይየ አሜን ማን ይባለው ከሚታይ አሜን ከነይል ይወጣቱ አሜን ያኮባ ያሰረ ለበለ የሆታንገው እንቶንገይ ለማፍሩተራ አሜን ረሰወይ ታይ ናባታ ታይ ረሞ ማድረው አታግቶ ማኑ ኢላማ አታግቶ ማኑ ነው አታግቶ ነቢያት ነው አታግቶ ባባሻው ነው አታግቶ ዘማራ ነው አታግቶ ነቢያት ነው ሸሞራ አውተነስና ብላ አሜን እግዚአብሔር በነው ውስጥ ተወልዶናይቷ ሃሌሉያ ሞትን ለምንድን ነው የምትመኙት? ከስቅታ ተወረዱ ወደ ከፍታ ውጡ። አሜን ሃሌሉያ እግዚአብሔር አምላክ የተባረከ ይሁን። በጉልበታቸው ለባዕል ያልተንበረከኩ አሉኝና እነዛን ለይልኛል። ኤልያስ ምንድነው ያደረገው? ያጠፋውን ምክንያት አለ ወይ የለም ከተባለ ጥፋት አይደለም። የባዕል ነቢያት የሚባሉትን ያው ታሪኩ ብዙ ስለሆነ የሚታጉ ስለሆነ ጥቂት ብቻ ናት። ኦብጀክቲቭ እና ጎል አስቀመጠ ኤልያስ ለባዕል ነቢያት 450 ነቢያት ሲባል እውነተኛና ሐሰተኛ